ሰርታችሁ አላለፈላችሁ አላማረባችሁ አላገባችሁ አልወለዳችሁ ድምጻችሁን ጥፍት አርጋችሁ እናንተ ምቀኞች ናችሁ። እኔ ልጅቱ ብነግራት ስንት ዓመቴ ብነግራት አትሰማም ሀባይቢ አትሰማም። አሁን እኮ በፌክ አካውንት ትከታተይኛለሽ። ሸዋዬ ስራሽን ይስጥሽ። አተከንሽኝ አልወለድኩሽ አልተዋለድኩሽ። እኔ ምን ጥሎብኝ ነው እኔ ባንቺ የምቃጠለው? ምን ጥሎብኝ ነው ሰው ሪከርድ እያደረገ ሸር የሚያደርገኝ? ምን ጉር ነሽ? አዙዬ ሰላም አለይኩም፣ ሁላችሁንም ሰላም ብያለሁ። አዙነት አለይኩም ሰላም ወራህመቱላሂ ወበረካቱ። እናት ዓለም መኖር ትፈልጊያለሽ ወይስ አትፈልጊ? አረ ማሬ እኖራለሁ። የራሷ ጉዳይ። ለልጅሽ ቆይ አይደለም ለልጅሽ መኖር አለብሽ ወይስ የለብሽ? ስለዚህ እየወጣሽ ማለት ነው እየወጣሽ ራስሽን ደምሽን ማፍላት ማንተክተክ የለብሽም። መሄድ ያለበትን መንገዱን የምትፈልግ ከሆነ ራሷ የሸዋዬ መንገዱን ማስኬድ ትችላለች። ህግ ቦታ ማድረስ ትችላለች። ካሁን በኋላ እሷ ምናልባት የውስጧ ገራገርነትና ምን ይሉኛል የሚለውን ነገር አስባ ሊሆን ይችላል። አንቺ ግን እየወጣሽ በሷ ጦርነት ብዙ ጊዜ ከህዝቡ ጋር አንቺን እንትን ሊሉሽ ምንም አያስፈልግም ማለት። አሁን እኮ ደምሽ እየፈላ ነው። እኔ ስገባ ደነገጥኩኝ። ምን ሆናችሁ ነው ብዬ ሁላይ ራስሽን ጠብቂ። ከምንም በላይ የገመትኩት ነገር ሆነማ። የገመትኩት ተይ ሸዋዬ ተይ ሸዋዬ ልብ ግዥ ተይ። አንድ አይሉ ሁለት ሶስት ጊዜ ትዳርሽ ፈረሰ። የልጆች እናት ነሽ። ዋትስአፕ ነው አማታ አንቺ ጋር እያወራን ጥላቶችሽ ራስሽ ሰዎች ናቸው። እኔ ወንድሜ የእናቴ ልጅ ጥላቴ ከሆነ ጦሮንጦስ ይገባል። ማሬ ጦሮንጦስ ይገባል። እንኳን ባዳ ታይ ሸዋዬ ወዳጅና ጥላት የውጭ ጥላት የላትም። ሸዋዬ የውጭ ጥላት የላትም። ያላት ጥላት የራሷ ናቸው። እቤቷ ውስጥ ያሉ ናቸው። የራሷ ዘመዶች አገሮቿ ልጆች ናቸው። ሸዋዬ የራስሽ ጉዳይ ካሁን በኋላ የራስሽ ጉዳይ ግን ስታሸማግሉ ሽማግሌ ተብላችሁ ሽምግልና ላይ ቁጭ ብላችሁ የነበራችሁ ወንዶች ማለት ነው። ያሸማገላችሁትን ሽምግልና ሐቃችሁን ሳትወጡ ገስት ላይ ቁጭ ብላችሁ ስታሙን የራሴ አይቻችሁ ነበረ። እናንተ ናችሁ ግሩፕ ከፍታችሁ ከሴቶች ጋር ትዳሯን የበጠበጣችሁት። ያዋረዳችሁ ደግሞ ራሷ የሸዋዬ ባል ነው ያዋረዳችሁ። ገብቷችኋል? እሱ በፍቃዱ ወዶ ጉድሽን ብሎ ጥላት ዘመድሽን ብሎ ያሳያት እሱ ነው። የዛ ጊዜ እርምጃ መውሰድ ትችል ነበር። እቺ ሸዋዬ የምትባል ልጅ የዛ ጊዜ እርምጃ ትወስድ ነበር። እኔ ጋር የምትኖረው እሙ መሐመድ የኔን ቤቴን አስራሬን ካወጣች እርምጃ መውሰድ ያለብኝ እኔ ነኝ። አቡዲ እኔ ጋር የኖረ ስለኔ ስለልጄ እኔ የማልፈልገውን ነገር ከተናገረ እኔ ነኝ እርምጃ መውሰድ ያለብኝ። ሸዋዬ ይሄንን እርምጃ አልወሰደችም፣ አትረባም። ስለዚህ በስፈልጉ ግደሏት፣ በቃ ግደሏት፣ አገሏትም ባንድ ፊቱ ግደሏት። አባይቢ እረቋት። የኔ ወርቅ ምን ፈለግሽልኝ? እኔ እናቴ የማሳድጋት ልጅ አለች ከሸዋዬ የበለጠ የምወዳ ምን ልታዘዝ? ምን ልገዢ? ይሁን እኮ እዚህ ጋር እኮ ማለት ፓፒዬ ምን ተፈጥሮ ነው አልገባኝም በፍጹም። ዛሬ ደግሞ እንደ አዲስ አዙን በዛኛው ስለቀየርኩት እነማን ናቸው ጠይቁ። ችግሩን እዛው ታገኙታላችሁ። መነሻው ምንድነው? ምክንያቱም ምንድነው ብላችሁ መጠየቅ አቃታችሁ? እኔ እዚህ ውስጥ ተገባሁበት ማለት ነው። እነዛ የሷ ጥላቶች ወደ እኔ ስለሚዞሩብኝ ነው እንጂ ወላሂ ፍርጥርጥ አድርጌ አወጣዋለሁ። ምን ቅርቅሩን አውጥቼ ነው የማመጣው። ግን ዝም ተው። ጥጋቡ ነገሩ አልገባህም። ያበቅርባል ወላሂ ከኔ በላይ አታውቅም።
በደንብ ነው የገባኝ። ከኔ በላይ አታውቅም። ዝም ተራሷ አንደበት ያወራችውን ለምን አጠይቃትም? እሺ ትናንት ማታ አብረውኝ የሚኖሩ ልጆች ትዳሬን አፈረሱ ስትል ነበር። እነማን ናቸው? ለምን አጠይቋትም? እሺ ታወቅ። ይሄን ያለችበት ምክንያት ምንድን ነው? ይሄን ያለችበት ምክንያት ምንድን ነው ስጠይቃት እስኪ። አንደኛ፣ ሁለተኛ ግን ተስፋ ገፍቶ ይንጣ ነው ዋናው ትልቁ ጥያቄ። መጠየቅ ተፈለጋችሁ ደግሞ እናንተ ትክክለኛ ሰው ከሆናችሁ እውነት ለሷ አዘናችሁ ከሆነ እውነት ለሷ ተቆርቆራችሁ ከሆነ እሷን ጠይቁ አፋጣችሁ። የችግሩ መንስኤ ማወቅ ተፈለጋችሁ፣ የችግሩ ዋና መንስኤ ማወቅ ተፈለጋችሁ እሷን ነው እንቀርቡ ማለት خلاص። መፍትሄ የምታመጡላት ከሆነ የምታግዟት ከሆነ ተጎኗ መቆም ከፈለጋችሁ እሷን ጠበቅ አድርጋችሁ ያዙ። የመጀመሪያው ጥያቄ እሷን አጥብቃችሁ ያዟት። አሁን ይሰርበኛል ይቆጣኛል ስለምትል መንደርደሪያ የነገርኳችሁ ከራሷ አንደበት ከማንም ሰው ብቻ አይደለም፣ ከራሷ አንደበት። የመጀመሪያው የከፈተችው ሱቅ የጋራ ነው። ያን የጋራ ሱቅ የከፈተው ማን ነው? አሜሪካ ያለው ባሏ ነው። ባሏ ጋር አሁን ሰላም ናት ወይስ ተጣልታለች? እንደሰማሁት ተለያይታለች። በምን ምክንያት ተለያየች? አንድ ጥያቄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች ዛሬም እንግዲህ ስለ ሸዋዬ ነው የምናወራው። ሸዋዬ እህታችን ከ3 ቀን በፊት በሳውዲ አረቢያ በከባድ ወንጀል እንደተከሰሰች መረጃ ደርሷችኋል ሁላችሁም። ዛሬ ደግሞ እንግዲህ ጠላቶቿ የገዛ ዘመዶቿ የሀገሯ ልጆች ናቸው፣ አብራዋት የሚኖሩት ወዳጆቿ ናቸው ብላ አብራቸው የምትኖራቸው ጀማዓዎቿ ናቸው እንደዚህ ያደረጓት ይላሉ። ጉድ እኮ ነው። ከባሏም ጋር አፋቷት አሉ። ጠይብ ከስራዋም ሊያፈናቅሏት በእንደዚህ አይነት ወንጀል ከሰሷት ተባለ። አላኩልሃል ያገር ሰው የቄጠከክ ነው ያገር ሰው መቀኛ ነው የሚባለው ትክክል ሳይሆን አይቀርም ማለት ነውና አንዳንድ ጊዜ በሰው ሀገር ላይ ስትኖሩ ያገራቸው ሰው መቀኛ ይሆንባችኋል። ልክ እንደ ሸዋዬ እንደተባለው እውነት ከሆነና አንዳንድ ጊዜ በሰው ሀገር ላይ ማለት ነው ከባዲያ ጋር ከሩቅ ሰው ጋር መኖር ሳይሻል አይቀርም። በርግጥ ያኔ እኔ እንጃ ብቻ እንግዲህ እነሱ እንደሚሉት ከባሏም ጋር ወሬ እያቀበሉ እንግዲህ የሩቅ ሀገር ትዳር። በነገራችን ላይ በሩቅ አግብታችሁ ባል የምትባባሉ ሰዎች ሰላም ናችሁ? ደህና ናችሁ? አላችሁ? ትኖራላችሁ? ይሄንን ቪዲዮ የሚደርሳችሁ እና እንዴት ነው የሰው ልጅ ባልና ሚስት የሚባባለው? ማለት እሱ እዛ ማዶ እሷ እዚህ ማዶ፣ ከዛ ባልና ሚስት ናቸው ተጋቡ፣ ከዛ ተፋቱ። አሁን ይሄ ተጋቡ ተፋቱ የሚባለው ነገር እኔ ግን አይዋጥልኝም። በነገራችን ላይ አይዋጥልኝም፣ ለምን እንደሆነ አላውቅም። እና ከባሏም ጋር አፋቷት። ይሄው አሜሪካን ሀገር ያለ ባሉ ከነበሯት ወሬ እያቀበሉ ከጅዳ አሜሪካን ድረስ ወሬ እያቀጠሩ ከባሏም ጋር አፋቷት፣ አለያዩት። ስራዋንም እንዲበላሽባት ይኸው በለጉባትና ሁልጊዜ ምቀኛዬ ትላለች። ይኸው አሁንም ምቀኞቿ ማን እንዲሆኑ ይፋ ሆነው አልወጡም። ያው ዘመዶቿ ናቸው፣ የአገሯ ልጆች ናቸው፣ ጀማዓዎቿ ናቸው፣ አብረዋት ኢጃዛ ቤት የሚኖሩት የስራ ባልደረቦቿ ናቸው ተባለ እንጂ እንደዚህ ጥርት ብሎ ጠላቶቿን እሷ ራሱ አላሳወቀችም። እንዴ እሷም ቢያደርገኝ እኔ ጠላቶቿ ገሌ ናቸው ካለይ መረጃ ካላት ፍርጥርጥ አርጋ ሚዲያ ሲወጡ እውነቱ ይወጣላታል። በርግጥ እንደዚህ ብታደርግና አሁን ራሱ ካላጋለጠቻቸው ያው የሚዲያ ሰው ስለሆኑ ሁላቸውም ካላጋለጣቻቸው ወደፊትም ደግሞ ባንዱ ስትነሳባቸው ባንዱ ይጥሏታል፣ ባንዱ ስትል ባንዱ አሽቀንጥሮ ይጥሏታል አንድ ቀን ማለት ነው። ልክ እንደዛ እንደ ኢክራም እንደ ዱባይዋ ያችን ተመስል ቆንጆ እንደዛ እንዲያደረጓት አሁንም በስራዋም በትዳሯም በምኗም እየገቡ ከበጠበጧት አይ ይቺ ሴትዮማ ብለው ደግሞ ነገጧት አንዴ ነገር ነው የሚያደርጓት ማለት ነው። ስለዚህ ቤተሰብ ቪዲዮውን ላይክ ሰብስክራይብ አድርጉ።